ሰላም ጤና ይስጥልኝ አጎራ ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት ፓሲቭ ኢንካም የምታገኙበትን ፕላትፎርም ነው። በስልካችሁም ጭናችሁ በኮምፒውተር ላይም አድርጋችሁ ጭናችሁ መጠቀም የምትችሉት ነው። እንደምታዩት ፕላትፎርሙ ይሄንን ነው የሚመስለው። እኔ የተወሰነ ስለ ፕላትፎርሙ እስከምነግራችሁ እናንተ እዚህ ጋር ዳውንሎድ ፎር ዊንዶው የሚል አለ። ዳውንሎድ ፎር ዊንዶው የሚለውን ንኩ እና ዳውንሎድ ያደርግላችኋል አፕሊኬሽኑን ማለት ነው። ማክ ያላችሁ ደግሞ ሌላ ኮምፒውተር ላይ ከሆናችሁ ደግሞ ማለት ነው ይሄኛው ማክ ይላል ራሱ ስለሚያገኝላችሁ ሴንስ አድርጎ ዌብሳይቱን ስትከፍቱ ዳውንሎድ ማድረግ ነው ማለት ነው። እንደምታዩት ፕላትፎርም ይሄንን ነው የሚመስለው። ወደ ታች እየወረደን የተወሰነ ነገሮችን ላሳያችሁ። አንደኛው ኢስቲሜት የምታደርጉት earn የምታደርጉት ገንዘብ ምን ይመስላል የሚለው ነው። ሁለት አይነት ነገሮች አሉ እንደምታዩት። አንደኛ ዴይሊ ትራፊክ ሼር በማድረግ ነው። ሌላ ደግሞ ዴይሊ ኮንቴንት ዲሊቨሪ የሚባል አለ። ኮንቴንት ዲሊቨሪያችሁን ሼር በማድረግ ነው። ምንድነው ግን እኛ ሀገር ላይ ይሄ ነገር ወደታቸው አመጣበታለሁ በሎኬሽናችን ላይ ዲተርማይን ያደርጋል የምናገኘው ገንዘብ ማለት ነው። አሁን እዚህ ጋር እንደምታዩት ይሄ ኤስቲሜት ማድረግ ትችላላችሁ። እስኪ ገና ሳትገቡ ራሱ ምን ያህል ገንዘብ ልሰራበት እችላለሁ ይሄን ፕላትፎርም የሚለውን ማየት ትችላላችሁ። ስቲል ግን እንዳልኳችሁ ወደታች መጣለሁ ቤዝድ ኦን ዩር ሎኬሽን ማተር ያደርጋል ማለት ነው። አሁን እዚህ ጋር ስታዩት ዴይሊ ትራፊክ ሼር የሆነው 8 ጂቢ ቢሆን በቀን 8 ጂቢ ያክል ሼር ብናደርግ ይህን ነገር ደግሞ ሀፕን እንዲያደርግ 8 ጂቢ ሼር እንዲያደርግ ቢያንስ 4 አይፒ አድሬስ ሪኮመንደር ነው። ይሄ ምን ማለት ነው? አይፒ አድሬሳችን የዋይፋይ ራውተር ነምበራችን አይፒ አድሬስ የተለያየ ዋይፋይ አክሰስ ላይ ሆነን 4 ዲቫይስ አድርገን በየተለያዩ 4 አይፒ አድሬሶች ላይ የሚመጣ ትራፊክ ሼር ካለን ቢያንስ በወር 72 ምን እናደርጋለን ዶላር ሜክ እናደርጋለን ማለት ነው። ግን እኛ ሀገር ላይ ሪያሊቲውን የተጠቀሚው ሰርቼበት ገንዘብ አግኝቼበት ስለሆነ ለናንተም ሼር እያረኩ ያለሁት እኛ ሀገር ላይ ይሄ ነገር ሀፕን የማድረጉ ነገር በጣም ለስ ነው። ግን ምንም ቢሆን ብዙ ማስል ሳታደርጉ የተወሰኑ ፖይንቶች ደግሞ ነግራችኋለሁ። በረም ገንዘቡን ኢንክሪዝ የምታደርጉበትን እንመጣበታለን። ግን በእኛ ሀገር እንደዚህ ሜክ አታደርጉም። ሪያሊቲውን ጠብቀን ነው የምንሄደው ማለት ነው። ለምሳሌ ማክሲመም በእኛ ሀገር ላይ ከኔ ኤክስፒሪየንስ የምነግራችሁ ዳታ ሼር በማድረግ ቢያንስ እስከ ትራፊካችሁን ማለት ነው የዳታ ትራፊካችሁን ሼር በማድረግ እስከ 2 ጂቢ ምናልባት በቀን ሜክ ልታደርጉ ትችላላችሁ። ከዛ ባለፈ ግን አትሰሩም። ምክንያቱም ሀገራችን ሎኬሽን ኢትዮጵያ ላይ ስለሆነ ማለት ነው። ዴይሊ ኮንቴንት ዲሊቨሪ የሚለው ፕላትፎርም ደግሞ እንዳልኳችሁ በሎኬሽናችን ምክንያት እኛ ሀገር ላይ አይሰራም ማለት ነው። ቢያንስ አንድ አይፒ አድሬስ እና 2 ጂቢ ያክል ሼር ብታደርጉ ማለት ነው አንድ አይፒ አድሬስ ሪኮመንድድ ነው። ይሄንን 2 ጂቢ ለማግኘት 18 ዶላር ሜክ ታደርጉ ትችላላችሁ ፐር መንዝ ማለት ነው። ሪል ነው ይሄ ግን በጣም ሃርድ ነው በእኛ ሀገር ሎኬሽን። እንቀጥል ማለት ነው። እዚህ ምንድናቸው እንዳልኳቸው አሁን ፋክተሮች አሉ ኢንፍሉዌንስ የሚያደርጉ ምኑን የምታገኙት earn የምታደርጉት ዴይሊ የምታገኙት ገንዘብ ነው በወር የሚመጣውና የሚከማቸው አይደለ። ስለዚህ ፋክተሮቹ ምንድናቸው? አንደኛው ዩር ሎኬሽን ነው ማለት ነው ያላችሁበት ሀገር። በአንዳንድ ሀገራቶች ዲፔንድ ያደርጋል። ለምሳሌ ዩናይትድ ስቴትስ ላይ ሆናችሁና ኢትዮጵያ ላይ ሆናችሁ ይሄ ፕላትፎርም ከኢትዮጵያ የሚያገኘው ጥቅም እና ከአሜሪካ የሚያገኘው ጥቅም በእናንተ ኔትወርክ ሼር በምታደርጉት ሁኔታ ላይ ያለው ስፒድ እነዚህ ነገሮች ይለያያሉ። ስለዚህ እኛ ሀገር ላይ በዚህ ሎኬሽን አንደኛው ፋክተር ነው ኢንፍሉዌንስ የሚያደርገን ማለት ነው። ሌላ ደግሞ ከዚህ አካውንታችን ከሃኒጌን ጋር ሊንክ ያደረግነው የአይፒ አድሬስ እና ዲቫይሶች ፋክተር ያደርጋሉ። ብዙ አይፒ አድሬሶችን ሊንክ ባደረገን ቁጥር ኢንካማችን ይጨምራል። እንዲሁም ደግሞ ዲቫይሶቻችንን ብዙ በሆነ ቁጥር ማለት ነው። ሌላኛው ደግሞ ኔትወርክ ፒንግ ወይም ስፒድ የምንለው ነው። ኔትወርክ ፒንግ ወይም ስፒድ የምንለው እዚህ ጋር ለምሳሌ ስፒድ ቴስት ላይ ብንገባ ባሳያችሁ እንደምታዩት እዚህ ጋር ልክ ይሄ እንደዚህ ሲከፍት አሁን ይሄን ጎ ስለው ሰርቨሩን ያገኛል አይደለ? ልክ ጎ ስለው እዚች ጋር የምትመጣ አለች ልክ ፒንግ 78 ነው እንደምታዩት። ይሄ ሞር ለስ በሆነ ቁጥር ይሄኛው አሁን እዚህ ጋር እንደምታዩት በዚህ ሰዓት ራሱ ወደ 40 ነው በዚህ ፒንግ ማለት ነው። ይሄ ወደ 100 ምናምን ሊደርስ ላይ ይችላል እቺ ፒንግ በቀነሰች ቁጥር ማለት ነው። ይሄ ማለት ነው የኢንተርኔት ስፒዳችሁ ያለው ፍጥነት ማለት ነው። ይሄ ምን ፋክተር ያደርገዋል? እዚህ ጋር ይሄ ኔትወርክ ሼር የሚያደርገው ከናንተ ኔትወርክ የሚያገኘውን የሃኒጌን ከናንተ የሚያገኘውን የኔትወርክ ፍጥነቱ ምን ያደርገዋል? ኢንካማችሁን ይጨምረዋል ማለት። ስለዚህ እነዚህ ሶስት ነገሮች ሁሌም ፋክተር ሊኖር ይችላል። ስለዚህ አንዳንድ ጊዜ በቀን የምታገኙት ኢንካም በቀነሰ ቁጥር ለምሳሌ እዚህ ጋር ብንመጣ የገባውበት ላይ እነዚህ እዚህ ጋር የምታዩት አሁን በቀን 222 ሰርቷል ማለት ነው። ይሄ ፋክተሩ ኢንፍሉዌንስድ የሚሆንበት ምክንያት ምንድነው? አንደኛው እዚህ ጋር እንዳያችሁት
ሎኬሽኑ አንደኛ ሀገሬ ያለውበት እንደገና ነምበር ኦፍ አይፒ አድሬስ ያለኝ ኮኔክት ያደረኩት ይሄ ምን ማለት ነው እዚህ ጋር እንደምታዩት 3 አሉ የተለያዩ ዲቫይሶች ማለት ነው እነዚህ ዲቫይሶች የተለያየ ኔትወርክ ላይ ነው ያሉት እንደገና ወይም የተለያየ አይፒ አድሬስ ላይ ነው ያሉት ማለት ነው እነዚህ ምክንያቱም በአንድ አይፒ አድሬስ ላይ ሁለት ዲቫይስ ስለማይቻል ማለት ነው እዚህ እነዚህ ሶስቱ የተለያየ ቦታ ላይ ነው ያሉት እነዚህ ሜክ የሚያደርጉት ገንዘብ አለ ማለት ነው ሶ ይሄን ነው የሚያወራው ነምበር ኦፍ አይፒ አድሬስ ማለት ኔትወርክ ፒንግ ማለት እዚህ ጋር እንዳሳያችሁ ነው ይሄኛው ስለዚህ ጋይስ እነዚህ ሶስቱን ፋክተሮች ሁሌም ኮንሲደር አድርጉ ማለት ነው እዚህ እንቀጥል አሁን እንዴት ነው ወደ ሃኒጌን ፕላትፎርም ውስጥ ምንገባው ነው አንደኛው ሴትአፕ ማድረግ ነው ምንን ሃኒጌንን ነው ኢንስታል የምታደርጉት አሁን ቀደም እዚህ ጋር ዳውንሎድ አድርጋችኋል አይደለ ይሄኛውን እዚህ ጋር ክሊክ ስታደርጉ ዳውንሎድ ያደርጋላችኋል እዚህ ጋር ይመጣል ስለዚህ እሱን ትከፍታላችሁ ማለት ነው ከዛ እሱን ሴትአፕ ታደርጋላችሁ ትጭናላችሁ ራን አደረጋችሁት ማለት ነው ከዛ ጋዘር እንዲያደርግ ታደርጉታላችሁ ማለት ነው ስለዚህ ሄልፕ ነው የምታደርጉት በምንድነው እኛ ገንዘብ የምናገኘው ኢንተርኔት ላይ ብቻ ኮኔክት ስላደረግን ነው ምናምን ልትሉ ትችላላችሁ አይደለም ኢንተርኔት ላይ ሼር ታደርጋላችሁ ግን ያንን ኢንተርኔት የሚጠቀሙ ካምፓኒዎች አሉ ወርልድ ዋይድ ማለት ነው ስለዚህ ክሬዲብል የሆኑ ካምፓኒዎች አሉ ዳታውን ይጠቀማሉ የናንተን ዳታ አይደለም የናንተን ኢንፎርሜሽን ፕራይቬሲ አይነኩም ጀስት ከናንተ ከምትጠቀሙት ኢንተርኔት ውጭ ያለውን የኢንተርኔት አክሰስ ምን ያደርጋሉ ማለት ነው ይጠቀሙበታል ከዛ you get paid ማለት ነው with PayPal ወይም ክሪፕቶ ይላል ሰርፕራይዚንግሊ የሚገርመው የክሪፕቶ አይነት ነው ግን ቢትኮይን ነበር የነበረው በፊት አሁን ግን ቢትኮይን አይደለም ሌላ ነው ተቀይሯል አሁን ላይ ያለው ይሄኛው ነው ጃምፕ ታስክ ይባላል ግን ወደዚህኛው አታርጉት ጃምፕ ታስክ ቫልዩ ያን ያህል ትንሽ ነው ብዙ ጊዜ ደግሞ ለጌሚንግ ምናምን ነው ስለዚህ ጌሚንግ ላይ ያላችሁ ሰዎች እና ጃምፕ ታስክ ኮይን የሚጠይቃችሁ ከሆነ ቀይራችሁ ወደ ጃምፕ ታስክ ያለ ምንም ዊዝድሮል ሊሚቴሽን ማለት ነው ገንዘቡን ለማውጣት ምንም አይነት ዊዝድሮል ሳይኖርባችሁ ማውጣት ትችላላችሁ ሃኒጌን ላይ ያርጋችሁት ግን ቢሆን አሪፍ ነው ዶላሩን ብታገኙት ይሻላል ብዬ እንደኔ ሪኮመንድ አደርጋችኋለሁ ማለት ነው ሶ እንደምታዩት እዚህ ጋር ጌት ፔድ ነው ስለዚህ በቃ አሁን ምንድነው የምታደርጉት እናንተ ሃኒጌን ላይ መግባት ነው ማለት ነው አካውንት ከሌላችሁ በኢሜይላችሁ ነው ሬጂስተር የምታደርጉት ከዛ በኢሜይላችሁ ሬጂስተር ካደረጋችሁ በኋላ በቃ ያንን ኢሜይል አድሬስ እና ፓስወርድ ማስገባት ነው ሌላ ነገር የለውም ማለት ነው ሶ አሁን ጭናችኋል ሬጂስተር አድርጋችኋል ሃኒጌን ላይ ብለን እናስብ ሊንክ ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ በሱ ሊንክ ስትገቡ $5 ጊፍት ታገኛላችሁ ማለት ነው ሶ እንዴት ነው የሚመስለው ከገባችሁ በኋላ የሚለውን ላሳያችሁ አሁን ላይ እንደምታዩት ይሄን ነው የሚመስለው ፕላትፎርሙ እዚህ ጋር እነዚህ 5 ነገሮች አሉ ቀደም ምን ብያችኋለሁ ፖይንቶች አሉ ይሄንን ገንዘብ ሞር ኢንክሪዝ እንዲያደርግ የምታደርጉበት ማለት ነው ሶ አንደኛው ምንድነው የሚለውን እኔ አንደኛው ሁሌ ዴይሊ ለምሳሌ ኢንተርኔት ላይ ኮኔክት ማድረግ ነው 24/7 ኦንላይን ላይ ተውት ቢያንስ 24/7 እንኳን ባትችሉ ለ8 ሰዓት ያክል በየቀኑ አክቲቭ እንዲሆን ማድረግ መቻል አለባችሁ ማለት ነው ሶ ጋይስ አንደኛው ምንድነው ቀደም እንዳልኳችሁ ሎኬሽን ነው ማተር የሚያደርገው ግን ከነሱ ውጭ ያለውን እኛ ራሳችን ሎኬሽናችንን መቀየር አንችልም ስለዚህ እዚህ ጋር VPN የሚለውን ነገር እንዳትጠቀሙ VPN አይሰራም ኔትወርክ ኦቨር ዩዝድ ይላችሁና አይሰራም ማለት ነው ካውንት ያደርግላችሁ ስለዚህ VPN ኮኔክት አታርጉ እሱ አይሰራም ስለዚህ እሱን እያሰባችሁ ያላችሁ ልጆች ካላችሁ ከሱ ሐሳብ ወጡ እዚህኛ ማድረግ የምንችላቸው ምንድናቸው የሚለውን ነው ማየት ያለብን ስለዚህ እኛ ማድረግ የምንችለው እዚህ ጋር እንደምታዩት ሁለቱን ነው አንደኛ ኔትወርክ ፒንጉን እና ነምበር ኦፍ አይፒ አድሬሳችንን ምን ማድረግ ነው መጨመር ነው ማለት ነው ስለዚህ እኛ እሱን ነው ማድረግ ያለብን እንደምታዩት እዚህ ጋር ሁለቱ ኮምፒውተር ናቸው ኮምፒውተር ላይ የሚሰራው በጣም ይጨምራል በስልካችሁ ደግሞ የሚሆነው በጣም ትንሽ ነው ምክንያቱም ከስልክና ከኮምፒውተር አንፃር ትራፊክ ሃይ የሚሆነው ኮምፒውተራችን ላይ ነው ስለዚህ በኮምፒውተር ላይ ሲሆን ሞር ኢንክሪዝ ያደርጋል ስለዚህ አንድ ፖይንት እንድትይዙ የምፈልገው ገንዘብ በረም እንዲጨምርላችሁ በተቻላችሁ መጠን ኮምፒውተሮች ላይ አክቲቬት ለማድረግ ሞክሩ ማለት ነው ከዛም ቢያልፍ ግን በስልክ ላይ ብታደርጉት በጣም አሪፍ ነው ሞር አይፒ አድሬሳችሁን በተለያየ ቦታ ላይ ዲስትሪቢዩት በዚህ አካውንት እየሆነላችሁ ይሄዳል እንደገና የተለያየ ዲቫይስ እና አይፒ አድሬስ ስለሚኖራችሁ በጣም ኢንካማችሁ እንዲጨምር ያደርገዋል ማለት ነው ወይም እዚህ ጋር ያለውን ሪኮሜንዴሽን እየጨመራችሁለት ትሄዳላችሁ አይፒ ነምበር ስለዚህ ገንዘብ ሜክ ማድረግ አለባችሁ የሚለውን ሐሳብ እየጨመረ ይሄዳል ማለት ነው ጋይስ ስለዚህ አንዱ ፋክተር ይሄ ነው እነዚህ ነገሮች ኮንሲደር አድርጉ ማለት ነው ሌላኛው ደግሞ ምንድነው በየቀኑ ቢያንስ ማለት ነው ቢያንስ 15 ሜጋባይት ያክልን ሼር ስታደርጉ ጊፍት ይሰጣችኋል ምን ማለት ነው እዚህ ጋር ይሄ ፖት ይባላል ሼር 50 ሜጋባይት per day and win up to 10000 honeygain credits ይላል እስከ 10000 honeygain credit ሜክ ልታደርጉ ትችላላችሁ 15 ሜጋባይት ብቻ ሼር አድርጋችሁ
ምን በማድረግ ፖቱን በመክፈት ማለት ነው። አሁን እኔ እዚህ ጋር ፖቱ ሬዲ ሲሆን ምን እንደሚመስል ስከፍተው አሳያችኋለሁ። ግን ምንድነው አሁን 8 ሜጋባይት ስለሰራ ገና ስለሆነ ነው ማለት ነው። ስለዚህ አንደኛው ደግሞ ሌላኛው ፖይንት ምንድነው ፖታችሁን ሁሌ መክፈት። ይሄንን ፖት ማን ወይም እንትን ማለት ነው ኢንተርኔታችሁን ሁሌ ክፍት ማድረግ ማለት ነው። በቃ ከዛ ራሳችሁ ይሄንን እየከፈታችሁ ምን ማለት ነው ክሬዲቶቹን መሰብሰብ ነው ማለት ነው። አሁን እንደምታዩት እዚህ ጋር እኔ $5 ከ19 ሳንቲም ይላል። ይሄ ካሽ አውት ካደረኩኝ በኋላ ያለ ነው በዚህ ትንሽ ጊዜያት ውስጥ ማለት ነው። እዚህ ጋር እንምጣና ስታቲስቲክሶቹን ላሳያችሁ። አሁን እንደምታዩት እዚህ ጋር እኔ ዴይሊ ማለት ነው ይሄን ያህል ሜክ እያደረገ ይላል። እዚህ ጋር 36 እንደምታዩት እዚህ ጋር ይሄ በትራፊክ ሼር ብቻ ነው ፖቱ ተከፍቶ ማገኘው ክሬዲት ሳይጨመር ማለት እዚህ ጋር በፌብሩዋሪ 19 36 ሰርቷል። እዚህ ጋር 151 እዚህ ጋር ደግሞ 212 በሃኒጌን ሂስትሪ ለኔ በጣም ትልቁን ሜክ ያደረገው ትራፊክ ብቻ ሼር በማድረግ ይሄኛው ቀን ላይ ነው እንደምታዩት 212 ያክል ሰርቷል ማለት ነው በሃኒጌን ክሬዲት ማለት ነው። የሃኒጌን ክሬዲት እና ገንዘብ ሪሌሽንሺፑም እንደሚመስል ነግራችኋለሁ፣ ግን ይሄን ይመስላል ማለት ነው። ስለዚህ እንደዚህ ሜክ እያደረጋችሁ በየቀኑ ትሄዳላችሁ ስታቲስቲክሳችሁ እንደሚያሳየው ማለት ነው። እዚህ ጋር ትራንዛክሽን ሂስትሪ ላይ ልምጣና ደግሞ ከማሳየቴ በፊት እንትኖቹን ደግሞ ላሳያችሁ። ሌላኛው ደግሞ ሪፈራል የሚባል ሪፈራሎቹ እኔ ብዙ ሪፈራል የለኝም። ሪፈራል አይደለም በመጠቀመው ኖርማል በእንትን ነው ራሴ ኢንተርኔት ሼር በማድረግ ነው ጋይስ። ግን ሪፈራል ላይ ሜክ የሚያደርግ የተወሰነ ሰዎች ነበሩ። ስለዚህ በጣም ትንሽ ነው፣ ግን ሪፈራላችሁ በበዛላችሁ ቁጥር ደግሞ ምን ማድረግ ትችላላችሁ እንደገና ኢንካማችሁ መጨመር ትችላላችሁ ማለት ነው። ሌላኛው ደግሞ ዊኒንግ የምንለው ይሄ ነው። ፖት የምላችሁ ደግሞ እንደምታዩት እዚህ ጋር 5 ነው የሰጠኝ፣ እዚህ ጋር 10 በጣም ትንሽ ነው የሚመስለው፣ ግን ዩኒቨር ነው። ከዛ እዚህ ጋር ግን በግሪን ያለች እቺ በግሪን ያለችዋን ኔክስት ላይ በኋላ ላይ እመጣበታለሁ አሳያችኋለሁ። እቺ ደግሞ ሌላ አሁን አዲስ አመጣት አቺቭመንት የምትባል አዲስ የገባች አለች እሷ ነች። ስለዚህ እቺ ደግሞ 65 የመጣችበት ምክንያት ምን ነው ያሳያችኋለሁ ማለት እዚህ ጋር ቀዮቹ ላይ አሁን ፎከስ አድርጉ። እንደምታዩት ትንሽ ነው የተሰጠኝ 15 ነው። ከዚህ የሆነ ቀን ድንገት ደግሞ ስለተሰጠኝ 750 ክሬዲት ሰጠኝ። ይሄ ማለት በጣም በሃኒጌን እንደ ኢትዮጵያ ላይ ሆኜ እንደኔ በጣም እንደተጠቀምኩት አይ ዶንት ኖ ሌላ ኢኪን ኤክስፒሪየንስ ያላችሁ ሃኒጌን ካላችሁ ሌት ሚ ነው፣ ግን በጣም ትልቁ 750 ነው ማለት ነው የሰጠኝ ለኔ። ሶ እንደምታዩት እንደዚህ ደግሞ በየቀኑ እነዚህ ዊኒንጎች ባገኘን ቁጥር ምን ያደርግልናል ማለት ነው እየጨመረልን ይሄዳል ማለት ነው። እዚህ ጋር እንደምታዩት ለኪ ፖት ሪዋርድ 1070 ሰርቻለሁ። በዚህ ላስት 30 ዴይስ ነው የምናየው። እዚህ ጋር አቺቭመንት ደግሞ ሪዋርድ ያገኘው 50 ነው ማለት ነው። ግልጽ ነው ጋይስ። ስለዚህ አንደኛው ደግሞ ይሄ ነው፣ በዚህ መንገዶች ገንዘብ ማግኘት የምትችሉት ማለት ነው። ስለዚህ እስኪ አቺቭመንት ላይ ደግሞ ምን እንደሆነ መጀመሪያ እንይና ወደዚህ ሁለቱ ደግሞ እንመለሳለን። አቺቭመንትስ ላይ የምታዩት ይሄ አዲስ ነው ባይዘው ገና አንድ ወርም አልሞላውም። ይሄ ፕላትፎርም ከተከፈተ ማለት ወይም ይሄ መንገድ ይሄ ነገሮች ወይም ደግሞ ይሄ አቺቭመንት የምንለው ፕላትፎርም የተጨመረው አሁን ነው ማለት ነው። ስለዚህ ሪዋርዶቹ ምን ነበር የሚመስሉት የሚሉትን እኔ አንደኛው ሩኪ ነው። መጀመሪያ ላይ ገና ሲገባ ሃኒጌንን ኮኔክት አድርጋችሁ አፕሊኬሽኑን ስጭኑ የምታገኙት ነው። ሃይ ፋይቭ ደግሞ የምታገኙት አንድ ሰው ቢያንስ ሪፈራል አድ ሲያደርግ ነው በእናንተ ሊንክ ገብቶ። እዚህ ጋር ደግሞ ስትሪክስ የምንለው 7 ቀን ተከታታይ ይሄንን ፖት ያልኳችሁን ስትከፍቱ የምታገኙት ጊፍት ነው ማለት ነው። ቀደም ያገኙት 50 አለች አይደለ እሷ ማለት ነች። አሁን እንደው እዚህ ጋር ብንመለስና ባሳያችሁ ደግሞ ምንድነው እዚህ ጋር 14 ፖቶችን በተከታታይ ስትከፍቱ የሚሰጣችሁ 100 ክሬዲት ደግሞ አለ ይላል ማለት ነው። ሌላ አቺቭመንትን የእናንተን አቺቭመንት ፕሮግረሳችሁን ነው የሚያዩላችሁ ማለት ነው። ሶ ጋይስ አሁን እዚህ ጋር ዛሬ ላይ እቺ 15 ሜጋባይት ስትሞላ ስከፍተው ደግሞ አሳያችኋለሁ። ይሄንን 14 ይልልኝና እዚህ ጋር አቺቭመንቱን ይሄንን ምን ያደርግልኛል ደግሞ አልፋ ሀል ይልልኛል ማለት ነው። የዚህን ጊዜ ይሄኛውም ልክ እንደዚህ ሪዋርድ ላይ ይሄ ልክ እንደ ከለርድ ይሆናል ማለት ነው። ከዛ የሚቀጥሉ ደግሞ ቻሌንጆች ይኖራሉ። ወደዛ ደግሞ እመጣለሁ ማለት ነው። በእነዚህ ነገሮች ምን አደርጋለሁ ደግሞ ሌላ ገንዘቤን መጨመር እችላለሁ ማለት ነው። ቶታል ኦል ይሄን ነው የሚመስለው። በቃ ምንም የምታደርጉት ነገር የለም። ጀስት ኢንተርኔት ኮኔክት ታደርጋላችሁ። ከዛ እነዚህ ነገሮች ዋንስ ኢን አ ዋይል በቀን አንድ ገብታችሁ ፖቱን ብትከፍቱ ያንን ገንዘብ ሜክ ታደርጋላችሁ። በቀን እየገባችሁ ያንን ስታደርጉ እንደዚህ አቺቭመንቶችን ያገኛችሁ ገንዘብ ሜክ ታደርጋላችሁ። ግልጽ ነው። እንደገና ደግሞ አሁን የምመጣበት ፖይንት አለ ማለት ነው። እሱኛው ደግሞ ምንድነው ሪፈራል የምንለው ነው። ሪፈራል ላይ ደግሞ እንደምታዩት እኔ ተወሰነ ነው ያለኝ። በጣም ብዙ ጊዜ ሆነኛል ይሄን መጠቀም ከጀመርኩኝ። እንደምታዩት 2021 ላይ ነው እዚህ ጋር የገባው ይሄ ሰው
እኔ ደግሞ ከዚህ በጊዜው በፊት ነበር መጠቀመው ማለት ነው። እንግዲህ ሪፈራል ኮንሰፕት ይገባቸዋል። እኔ ብዙ ጊዜ ሆኖኛል ይሄንን ሃኒጌንን ሳቀው። የሚገርማችሁ በፊት እንደዚህ አይነት ነገር ሁሉ አልነበረውም። ይሄ በፊት ቢትኮይን ብቻ ነበረ። ከቢትኮይንም በፊት ደግሞ ሃኒጌን በቃ በፔፓል ብቻ ነበረ። ግልጽ ነው ጋይስ። እንደዚህ አይነት አቺቭመንት ምናምን አልነበረውም። ሶ ስሩ ታይም በጣም እያደገ በጣም ብዙ ቦነሶችን እየሰጠ ሌላ ደግሞ ኮንቴስቶችም ሁሉ አሉት። ያው እኛ ሀገር ላይ ለሎኬሽናችን ትንሽ ስለሚያስቸግር ነው እንጂ ኮንቴስት ደግሞ አለ። ወርልድ ዋይድ ኮንቴስቶች ይመጣሉ። እዚህ ጋር ራሱ ኖቲፊኬሽን ይሰጣቸዋል። ጆይንት አድርጉና እነሱን ትዊተር ላይ ኮመንት በማድረግ ምን በማለት ዊን ልታደርጉን ትችላላችሁ፣ ትልልቅ ብሮችን ማለት ነው። ሶ ሪፈራል እዚህ ጋር ሊንክ አለ። እኔ እንዳልኳችሁ ሪፈራል ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንደናንተ ፈቃደኝነት ነው። በሱ ሊንክ ገብታችሁ ስትገቡ ግን $5 ማግኘት ትችላላችሁ። እኔም እናንተ መጠቀም እንችላለን። ሶ በዛ ሰፖርት ማድረግ ትችላላችሁ። ይሄንን አሪፍ ኢንፎርሜሽን ሼር ስላደረኳችሁ ግን ስቲል እናንተ ምርጫ ነው። እንደዛም አለማድረግ ትችላላችሁ ማለት ነው። ግን እዚህ ጋር እንደምታዩት አሁን ሪፈራል ላይ ሁለት ሰው እዚህ ጋር በዚህኛው ጊዜ በዚህ ፕላትፎርሙ ለምሳሌ እዚህ ጋር ልምጣና ላሳያችሁ። እዚህ ጋር ሌላኛው ደግሞ ትልቁ ገንዘብ ሜክ የምታደርጉበት እንደዚህ አይነት ኮንቴስቶች አሉ። እነዚህ አይነት ሊሚትድ ኦፈሮች ናቸው። በዚህ ሊሚትድ ኦፈሩ ኦፕን በሆነበት ጊዜያት ውስጥ ሪፈራሎችን በምታስገቡበት ጊዜ ምን ያደርጋል? 500 ሃኒጌን ክሬዲት ይሰጣቸዋል። እሱ የሚሰጣችሁ ደግሞ እንደምታዩት እዚህ ጋር ያ ሰው ቢያንስ 2 ጂቢ ያክል ዳታ ሼር ሲያደርግ ነው። ስለዚህ ያ ሰው ገብቶ በቀን ምናምን በወር ምናምን አይደለም፣ በቃ 2 ጂቢ ያክል ቢያንስ ሼር ካደረገ ለእናንተ 500 ክሬዲት ይሰጣቸዋል። ይሄ ማለት ነው በዶላር ስትቀይሩት 50 ሳንቲም ማለት ነው። ስለዚህ አሁን ሁለቱ ሰዎች እዚህ ጋር 2 ጂቢ ይገቡልኝ፣ ለምሳሌ እኔ $1 ማግኘት እችላለሁ ማለት ነው። ይሄን በብዙ አስቡት። ብዙ ሰው ጋር በማስተዋወቅ ይሄን ነገር ሪፈራሎችን በማምጣት ብዙ ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄኛው በኮንቴስት የምታገኙት ነው። ሌላ በዚህኛው መንገድ ማግኘት ትችላላችሁ ማለት ነው። ቅድም ባሳየዋችሁ እዚህ ጋር ስታቲስቲክስ ላይ ስንመጣ እንደምታዩት እዚህ ጋር ሪፈራሎች አሉ። ይሆንና እንደምታዩት በዚህ ፖይንትም ማግኘት ትችላላችሁ። ለምሳሌ በቀደም በኮንቴስቱ አይታችኋል። እዚህ ጋር ደግሞ በሪፈራል ማየት ትችላላችሁ። እዚህ ጋር ሪፈራሎቹ ራሱ ኮንቴስቱ ካለቀ በኋላ ሼር የሚያደርጉትን የሆነ ያክል ፐርሰንት ለእናንተ ዲስትሪቢዩት ያደርግላችኋል ማለት ነው። ይሄ ሌጂቲሜትሊ ነው እንደዚህ የሚሰራው ማለት ነው። ከእናንተ ምንም የሚፈልገው ነገር የለም፣ ከነሱ ምንም የሚፈልገው ነገር የለም፣ ገንዘብ የምታስገቡት ነገር የለም፣ ምንም ነገር ከእናንተ አይፈልግም። ኢንተርኔት ዳታችሁን ብቻ ነው። ስለዚህ ፍራውድም ነገር አይደለም ማለት ነው ጋይስ። ሶ እንደዚህ እያደረገ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ለምሳሌ የኔን ትራንዛክሽን ሂስትሪ ላሳያችሁ። እነዚህ እዚህ ጋር የምታዩት ሂስትሪው ነው። ላይክ ከ2021 ጀምሮ ነው የምጠቀመው። እንደምታዩት በየቀኑ ሜክ ያደረጉት የክሬዲት አማውንት ነው እዚህ ጋር የሚያሳየው። እንደምታዩት ሃኒጌን ጃር ዊኒንጉ ምን ይመስላል? እንደዚህ እንደምታዩት 10 ቅድም ያሳየዋችሁ ማለት ነው። ከዚህ የሆነ ጊዜ 750 ያገኘሁት ነው። እነዚህ ዴይሊ እንደዚህ ነው። እዚህ ጋር ደግሞ ጃንዋሪ 2 ላይ ዊዝድሮዋል አድርጌዋለኝ $20 ነበር የነበረኝ። እሱን መልሶ ደግሞ መለሰብኝ። ምን እንደመለሰብኝ አሁን በዚህ በመቀጠል ቪዲዮን አሳያችኋለሁ። እምቢ ብሎኝ ነበረ። እሱ ፖይንት ላይ ግን ብቻ VPN ያስፈልጋቸዋል። ምን እንደሆነ እሱን አሳያችኋለን፣ እንመጣበታለን ማለት ነው ጋይስ። ስለዚህ ሃኒጌን ማለት ይሄንን ነው። ትራንዛክሽን ደግሞ ምን እንደሚመስል እንዴት ገንዘቡ እንደሚወጣ አሁን በሚቀጥለው ቪዲዮ ላይ ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። እሺ ጋይስ መልሰን ተገናኝተናል። እንደምታዩት ልክ ብር ማውጫው በሚደርስበት ጊዜ ላይ ሪኩዌስት ፔይአውት ብሎ እንደዚህ ሰማያዊ ሆኖ ያሳያቸዋል። $20 እና ከዛ በላይ ሲደርስ ነው። እዚህ ሪኩዌስት ፔይአውት እንበለው። ልክ ሪኩዌስት ፔይአውት በሚለው ጊዜ ምንድነው $21 አለኝ እንዳያችሁት 21 ከ70 ሳንቲም ሰሌክት ዊዝድሮል የምታደርግበትን ኦፕሽን ነው የሚለኝ። ስለዚህ ሰሌክት ሳደርግ እኔ በፔፓል ነው የምፈልገው። እስከ 15% ትራንዛክሽን ፊ ይወስድብኛል። እኔ በዚህ ነው የምፈልገው። ይሄኛውን ኦፕሽን ወይም በፊት ይሄ እንትን ነበረ ቢትኮይን ነበር። አሁን አዲስ ኒውስ ምንድነው ሰራላችኋለሁ ሙሉ ቪዲዮ ብያችኋለሁ። ጃምፕ ታስክ ከሚባል ጋር ኮላቦሬት አድርጓል ሃኒጌን። ሶ አሁን በሱ ነው፣ ቢትኮይን የለም። ግን እኔ አሁንም ቢሆን በፔፓል ነው የምፈልገው። እንዳልኳችሁ ለኔትፍሊክስ የተለያየ ነገሮች ስለምከፍለው
በፔፓል ነው የምፈልገው። ስለዚህ ይሄንን አድርጌ ኮንቲኒው ላለው ማለት ነው። እንደዚህ ነው ፔይአውት የምታደርጉት። ከዛ አር ዩ ሬዲ ቱ ኮሌክት ዩር ኤርኒንግስ ና 21 ከ70 ሳንቲምህን ሪኩዌስት ፔይአውት ለማድረግ ዝግጁ ነህ ወይ ነው የሚለኝ። ኦፍ ኮርስ አዎ ዝግጁ ነኝ ይለዋለኝ። ከዛ ሪኩዌስት ፔይአውት ነው የምለው። ሪኩዌስት ፔይአውት በምልበት ጊዜ ሲኪሪቲ ቼክ ያደርጋል። ለምንድን ነው ሲኪሪቲ ቼክ የሚያደርገው? ኢንኬዝ የሆነ ቦታ ላይ ከፍቼው ሃኒጌንን እንዳልኳቸው የተለያየ ፒሲዎች ላይ ያለ የሆነ ሰው ይሄንን ምን ለማድረግ ቢፈልግ ብሩን ለመውሰድ ቢፈልግ እኔ ሳላቅ እቺን ኮድ እኔ ኢሜይል ላይ ነው የሚልከው። ስለዚህ ኢሜይሉ ከሌለው ዝም ብሎ ይሄን አክሰስ አጋጣሚ እንኳን ቢኖረው ይሄንን አክሰስ ማድረግና ብሩ መውሰድ ቢፈልግ አይችልም። ለዛ ሲኪሪቲ ምን ያደርገኛል? ፕሮቴክት ያደርገኛል በዚህ ኮድ ማለት ነው። ስለዚህ አሁን እኔ ምን ላይ ልሂድ ማለት ነው? ኢሜይል ላይ ልሂድ ማለት ነው። ልክ ኢሜይል ላይ ሲሄድ የሚመጣልኝ ቬሪፊኬሽን ቁጥር አለ። ኦፍ ኮርስ ሃይድ አደርግባችኋለሁ። እሱን ቁጥር ምን አደርጋለሁ ማለት ነው? ወስጄ እዛ ላይ ኮፒ ፔስት አደርገዋለሁ ማለት ነው። ከዛ እዚህ ላይ ኮፒ ፔስት ካደረኩትኝ በኋላ እዚሽ ጋር መጣና ቺን ሰሚት ኮድ ላለኝ ማለት ነው። ልክ ይሄን ሰሚት ኮድ በምልበት ጊዜ your $21 ከ70 ሳንቲምህ it's on its way ይላል። our payment partner ቲፓላቲ ይባላል። ቲፓላቲ ሌላ ድረገጽ ነው፣ ሌላ ዌብሳይት፣ ሌላ ድርጅት ነው። ፔይመንቱን የሚያካሂደው ይሄ ድርጅት ነው። ሃኒጌን አይደለም፣ ቀጥታ ወደ እናንተ አካውንት የሚያስገባው ማለት ነው። ስለዚህ ይሄኛው በዛ በ48 ሰዓት ውስጥ ኢሜይል ይልክልኛል ማለት ነው፣ ፈርዘር ኢንስትራክሽን ምን እንደሚመስል። ስለዚህ ልክ ሌላ ኢሜይል ይገባልኛል። ከሱ በኋላ ደግሞ እንቀጥላለን። ለአሁን ይሄንን ምን እንለዋለን? ኦኬ ብለን እናልፋለን ማለት ነው። በዚህ ጊዜ እንደምታዩት ከረንት ባላንሴ ዜሮ ሆነ ማለት ነው። ስለዚህ አሁን እንደገና $20 መምጣት አለበት ምን ለማድረግ ኔክስት ሪኩዌስት ለማድረግ ገንዘብ ማለት ነው። ስለዚህ አሁን በመቀጠል ደግሞ ምን እናደርጋለን? በ48 ሰዓት ውስጥ የሚመጣው ኢሜይል በሚገባበት ጊዜ እንቀጥላለን ማለት ነው። እንዴት አድርገን ደግሞ ቀሪውን ስቴፕ እንደምንሄድ ማለት ነው። እሺ ጋይስ ከአንድ ቀን በኋላ እንግዲህ እዚህ ጋር እንደምታዩት ኢንቪቴሽን ከቲፓላቲ ተልኮልኛል። የተላከልኝ ኢንቪቴሽን ልክ እንደዚህ ነው የሚመስለው። ኮንግራቹሌሽን ሪች ስላደረግ ፔይአውት ሊሚት ላይ ነው የሚለው። ሃኒጌን ላይ ቀደም እንዳልኳችሁ ኦልሞስት $20 ስትደርሱ ነው ፔይአውት ማድረግ የምትችሉት። ለሱ ኮንግራቹሌሽን ብሏችሁ እንደዚህ አይነት ሊንክ ይልክላችኋል። ልክ ይሄን ሊንክ ክሊክ አድርጋችሁ በምትገቡበት ጊዜ ልክ እንደዚህ ወደዚህኛው ፖርታል ይወስዳችኋል ማለት ነው። እዚህ በሚከፍትበት ጊዜ ሰፕላየርስ ፖርታል ያለ ነው እዚህ ጋር እየከፈተ ነው። እንደምታዩት ይህንን ዌብሳይት ከፈተልኝ ማለት ነው። ቲፓላቲ ይባላል። እዚህ ጋር ኢሜል አድሬስ አለ። ከዛ እዚህ ጋር ደግሞ ፓስወርድ እና ሴኩሪቲ ኩዌስችኖችን ምን አደርጋለሁ መርጣለሁ ማለት ነው። ስለዚህ እዚች ጋር እኔ ፓስወርድ ላስገባለት ማለት ነው። እዚህ ፓስወርድ ካስገባን በኋላ ምን እናደርጋለን ማለት ነው? ለሚቀጥለው ስቴፕ እንሄዳለን ማለት ነው። አሁን መጀመሪያ ላይ የሞላሁትን ነው ሁለተኛ ጊዜ እየደገምኩት ያለሁት። it's just security እንትን ነው የሴኩሪቲ ዌይ ነው። በቃ ፓስወርዳችሁ ድጋሚ ከደገማችሁት አትረስቱም፣ ትክክል ናችሁ ማለት ነው። እዚህ እሱን ማድረግ ነው። ከዛ እዚህ ጋር ይሄ አካውንት ኢንኬዝ ሳምዋት ብትረስቱ ነው ይጠፋባችሁ በዚህ ሴኩሪቲ ኩዌስችን ሪከቨር ማድረግ እንድትችሉ ሊረዳችሁ ይችላል ማለት ነው። ስለዚህ እዚሽ ጋር ምን እንደምመርጥ እኔ አልነግራችሁም፣ ግን የሆነ አንድ የሆነ ነገር ምን አደርጋለሁ ማለት ነው መርጬ እሞላለሁኝ ማለት ነው። ከዛ ሬጂስተር ካደረግን በኋላ እኔ ሴቭ አደርገዋለሁ። ለምን? የራሴ ኮምፒውተር ስለሆነ ሴፍ ነኝ እዚህ ላይ። እንደውም ቢኖር ነው መመርጠው ማለት ነው። ፓስወርዱን ኢንኬዝ በራሳው እንኳን ምን ማድረግ እችላለሁ እዚህ ጋር አሁን ሴቭ ስላደረኩት አክሰስ ማግኘት እችላለሁ። ስለዚህ ሴቭ አደረኩት ማለት ነው። እዚህ ምን ይላል እዚህ ጋር ቀጣይ ሬጂስትሬሽን ኮምፕሊትድ ብሏል። ቴንክ ዩ ፎር ሬጂስትሬሽን ለመጀመር ደግሞ ክሊክ አድርጉ እዚህ ጋር ነው የሚለው። ክሊክ ሂር አድርጋችሁ ትሄዳላችሁ ማለት ነው። ከዛ አሁን ቅድም ሴቭ ስላደረኩት ራሱ እዚህ ጋር ፓስወርዱን ሞልቶልኛል። ሎጊን እላለሁ ማለት ነው። ልክ ሎጊን ስትሉ ይህንን ምርጫ ይመጣል። ምንድነው? ጌት ፔድ ኢዚሊ በዚህ ፕላትፎርም ነው እያለ ያለው የሃኒጌን ፓርትነር ናቸው። ስለዚህ ሁለተኛ ስቴፕ ቬሪፊኬሽን ነው አሁን እየጠየቀን ያለ ነው እዚህ ጋር። ቱ ስቴፕ ቬሪፊኬሽን ሁሌም አሪፍ ነው። ምክንያቱም አት ኤኒ ሲቹዌሽን ኢሜይላችሁ ሀክ ተደርጎ ከሆነ በሆነ ነገር ብቻ አካውንታችሁን ሊገቡ ሰዎች ሊሞክሩ ይችላሉ ማለት ነው። ሁሌም ቱ ስቴፕ ቬሪፊኬሽን ካላችሁ ግን አንለስ እንግዲህ ታግታችሁ ወይ ስልካችሁን አክሰስ አግኝተው ምናምን ካልሆነ አያልፏችሁም ማለት ነው። ገባችሁ? ሀክ አትደረጉም፣ ሲኪዩር ትሆናላችሁ ነው።
እዚህ ጋር ሀገር ደስ የሚለው ሀኒጌኒትም ሀገር ነው የሚሰራው። ስለዚህ ኢትዮጵያን እዚህ ጋር ትመርጣላችሁ። ከዛ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ከዛ ይሄ ስልክ ቁጥሬ እንደምን ያገለግለኛል ማለት ነው? እንደ ቱ ስቴፕ ቬሪፊኬሽን አገልግሎት መስጫ ያገለግለኛል ማለት ነው። ስለዚህ ከዛ ሴንድ ኮድ ነው የምለው ማለት ነው። ሴንድ ኮድ ካልኩት በኋላ ስልኬ ላይ አሁን ኮድ ይልክልኛል ማለት ነው። የሚልክልኝን ኮድ ምን አደርጋለሁ ማለት ነው? አስገባለሁ ማለት ነው። ከዛ ቬሪፋይ ካልኩ በኋላ ምንድነው መጀመሪያ ላይ የሚለው ኢንተር ዩር ኢንፎርሜሽን ፕሊስ ኢንተር ዩር ኮንታክት ዲቴይልስ አስ ዜይ አፒር ኦን ዩር ባንክ ሪከርድ። ባንክ ሪከርዳችሁ ላይ እንዳለ አድርጋችሁ አስገቡ ነው የሚለው። መጀመሪያ ታይፕ ትመርጣላችሁ። ከኢንዲቪዥዋል ነው ወይስ የካምፓኒ ነው የሚለው ማለት ነው። ስለዚህ ይሄ ኢንዲቪዥዋል ነው የግል ነው። እናንተ እዚህ የግል ስላላችሁ አሁን የግል የሚለውን ስነካው እዚህ ጋር ቀነሰ ከታች ካስተዋላችሁ። ካምፓኒ ስለው እዚህ ጋር ያያችሁ እንደዚህ አይነት ነገሮች አሉ። እዚህ ጋር አሁን ይሄን ስለው ካምፓኒ ምናምን ኢንፎርሜሽን አይጠይቀኝም ማለት ነው። ስለዚህ አድሬሳችሁ የት ነው ምናምን በቃ ሲምፕል ነገሮች ናቸው እነዚህ የሚጠይቃችሁ። ከዛ ሴሌክት አድርጉና እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ኢትዮጵያ ነው 251 ነው። እዚህ ከዲኢ ቀጥሎ እዚህ ጋር ማለት ነው። ከዛ ደግሞ እዚህ ጋር ስም ታስገባላችሁ። ከዛ እናንተ የሚቀራውን ነገር አስገቡ ማለት ነው። ላስት ኔማችሁን አድሬስ ምናምን ማለት ነው። ግን እዚህ ጋር አንድ ክሪቲካል በጣም ማስተዋል ያለባችሁ ነገር ምንድነው? እኔ ሰራውትን ስህተት እንዳትሰሩ ማለት ነው። እዚህ ጋር ቪፒኤን አብሩ ማለት ነው። ለምንድነው ግዴታ የሆነው? እዚህ ጋር ቪፒኤን ፔይአውት ሪኩዌስት እያደረግን ያለ ነው በፔፓል ስለሆነ ማለት እናንተ ፔፓል ካልሆነ በጃምፕ ታስክ ከሆነ እዚህ ሁላ ፕሮሰስም አገቡም። ግን በፔፓል ልታወጡት ከሆነ እዚህ ስቴፕ ላይ ስትደርሱ እዚህ ጋር ኔክስት ከማለታችሁ በፊት ግዴታ ቪፒኤን አብሮ ዩናይትድ ስቴትስ አድርጋችሁ ብታበሩት ደግሞ አሪፍ ነው። ዩናይትድ ስቴትስ አድርጋችሁ አብሩት። ከዛ እንደዛ ካረጋችሁ በኋላ አድሬስ እና ሲቲ ዚፕ ኮድ ካንትሪ የሚለው ቦታ ላይ ቪፒኤን እንዳልኳችሁ አሜሪካ ላይ አድርጋችሁ ከዛ ካንትሪውን እዚህ ጋር ዩናይትድ ስቴትስ ታደርጉታላችሁ። ስቴቱን እኔ ካሊፎርኒያ ነው የመረጥኩትኝ፣ እናንተ ደግሞ ሌላ ትመርጣላችሁ። ዚፕ ኮድም ልክ የመረጣችሁበት የሲቲው ለምሳሌ ሳክራሜንቶ ነው የመረጥኩትኝ፣ እናንተ ደግሞ ሌላ አሜሪካ ሀገር ላይ ያለ ለምሳሌ ካሊፎርኒያ ላይ የሚገኝ አንድ ሲቲ ከመረጣችሁ እሱን ሲቲ እንታረጋላችሁ ዚፕ ኮድ ታስገባላችሁ። እንዲያርጋችሁ ይሄንን መሙላት እንዳትረሱ። ልክ ይሄን ካደረጋችሁ በኋላ ነው ኔክስት የምትሉት። ከዛ እንደዚህ አይነት ቦክስ ይከፍታል። የዚህ ጊዜ እናንተ ትሄዱና ኮንፊርም ኤንድ ኮንቲኒው ትላላችሁ። ከዛ ወደሚቀጥለው ያልፋል። በፊት ግን ኢረር ኮድ ምናምን የሚል ነበረ፣ አሁን ግን አልፏል። እንደምታዩት እዚህ ጋር ፔመንት ሜተድ ፔፓል ነው። ስለዚህ ፔፓል ሜተድን አድርግና ኢሜል አድሬሱም ይሄ ነው የሚለውን አድርጌ ፔመንት ከረንሲው ይሄ ነው የሚለውን አድርጌ አልፋለሁ ማለት ነው። እዚህ ጋር የፔፓል አካውንቴን ነው ማስገባው የሚያስገባበትን እንዲያውቅ ማለት ነው። እዚህ ላይ ከዛ አስገባለሁ ማለት ነው። ከዛ ይሄን ካስገባው በኋላ ወደሚቀጥለው ሄዳለሁ ማለት። ለዚህኛው ፐርፐዝ የተጠቀምኩት ፔፓል ሌላ ነው ማለት ነው። ምክንያቱም ምንም አይነት ሰስፒሽስ ነገሮች እንዳይኖር ነው ይሄን ነገር ማድረገው ማለት ነው። ከዛ እዚህ ጋር ፔፓል ላይ እንደምታዩት ሙሉ ስም ትክክለኛ ፔፓል ላይ ሌላ አለኝ የአሜሪካ ሀገር ፔፓል፣ እሱን ነው ያስገባሁት። ምክንያቱም ቼክ ስለሚያደርጉት አካውንቱ ላይ ብር ከማስገባታቸው በፊት ያስገባሁበትን የፔፓል አካውንት ፕሮፋይሉ ስም ማን እንደሚል ያያሉ፣ ቼክ ያደርጋሉ። ገባቸው? ስለዚህ ለዚህኛው ፐርፐዝ የተጠቀምኩትኝ የፔፓል አድሬስ ሌላ አዲስ ነው ማለት ነው። በፊት የምጠቀምበት አለ፣ እሱን ሳይሆን ሌላ አዲስ ነው ያወጣሁት። እሱ ደግሞ የዩናይትድ ስቴትስ ኔም እና ዩናይትድ ስቴትስ ሀገር አካውንት ነው። ስለዚህ ምንም አይነት ሰስፒሽስ ነገር አይኖረውም ማለት ነው። ከዚህ ካደረግን በኋላ ደብል ቼክ እናደርጋለን። ኢሜል አድሬሳችን ልክ መሆኑ፣ ፔፓል አካውንቱ ልክ መሆኑ በረንብ አድርገን እናያለን። ስለዚህ ሁሉም ነገር ቼክ መሆኑን ካወቅን በኋላ ልክ መሆኑን ካወቅን በኋላ ኔክስት እናደርጋለን ማለት ነው። ከዛ ይሄንን ስቴፕ ያልፋል ማለት ነው። ባይዘው ይሄ ለመጀመሪያ ለአሁን ጊዜ ብቻ ነው እንትን የምናደርገው ሴት የምናደርገው ማለት ነው። ከዛ ይኸው እንደምታዩት ሶስተኛው you are all done ይላል። ፔመንት ደግሞ ደን ይደረግልኛል ማለት ነው። በቃ አሁን ሶስተኛው ስቴፕ if you want to review your information press back ምናምን አድርግ ነው ሪቪው ለማድረግ ከፈለክ። ሌላው ስቴፕ ሁሉም ነገር ግን አልቋል ማለት ነው። ስለዚህ
አሁን ዩአርደን ብሎኛል አለቀ ማለት ነው። ይሄኛው አስቸጋሪው ፓርት ይሄ ነበረ። ይሄንን እንደዚህ አድርገን እናልፈዋለን ማለት ነው። ስለዚህ ጋይስ ከትንሽ ቀናት በኋላ ደግሞ ልክ ያ ሪኩዌስት ያደረግኩት ገንዘብ ፔፓል አካውንት ላይ መግባቱን ፕሩፍ አሳያችኋለሁ ማለት ነው። ለአሁን ይሄን ይመስላል። ፔመንት ሂስትሪ እንደምታዩት እዚህ ጋር ባዶ ነው። እዚህ አካውንት ላይ ሆን ይመጣል፣ ምንም ነገር የለም። የመጀመሪያ ነው ከሀኒጌን ላይ ብር ሳወጣ ማለት ነው 20 ምናምን ዶላር የሞላው ማለት ነው። ፔመንት ዲቴይሉ ይሄ ነው። ደን ብሏል። ባክ ብለው አሁን ወደ ዛኛው መልሶ አንዳንድ ኢንፎርሜሽኖች ማየት ካስፈለገ አሁን ግን you are all set payment will be made per your selections ይላል። ስለዚህ ከተወሰነ ቀናት በኋላ ደግሞ በፔፓል አካውንት ላይ ሲገባ ፕሩፉን የማሳያችሁ ይሆናል ማለት ነው። መልሰን እንገናኛለን። እሺ ጋይስ እንግዲህ ተመልሰን ተገናኝተናል። ቅድም ላይ እንዳያችሁት ወደ ሶስተኛው ላይ ከደረሰ በኋላ ሁለቱን ስቴፖች ካለፈላችሁ በኋላ ብሩ እስከሚገባበት ድረስ ይሄን ኢሜል ወዲያውኑ ይልክላችኋል። እዚህኛው ጋር ምንድነው የሚለው ያው ጥሩ ዜና አለን ለእናንተ ሃኒጌን ፔይአውት ኮንፊርም ሆኗል ነው የሚላችሁ ማለት ነው። ልክ እንደዚህ ካላችሁ በኋላ ለምሳሌ እዚህ ጋር ብታዩት መቼ ነው ፌብሩዋሪ 7 ላይ ነው። ከዛ ወዲያውኑ ደግሞ ትንሽ ቀን በኋላ እዚህ ጋር እንደምታዩት በአንድ ቀን ልዩነት ማለት ነው ፌብሩዋሪ 8 ላይ ደግሞ ምን አደረገ ማለት ነው ብሩን አስገባልኝ ማለት ነው እንደምታዩት እዚህ ጋር። ስለዚህ አሁን ፔፓል ላይ ከፍሏችኋል ነው የሚለው። ፔፓላችን ላይ ሄደን ማየት እንችላለን። እዚህኛው ጋርም ደግሞ መተን ስናየው አሁን በፊት ላይ 1-2 ብቻ ጨርሶ እቺ ደን ብሎ ነበረ። ደን ላይ ነበር የነበረው ግን ራይት አልነበረም አይደለ? አሁን ደን ብሎ ራይት አድርጎታል ማለት። ስለዚህ ፔመንቱም ተከፍሏል ብሎ ራሱ የፖርታሉም እያሳየ ነው። ቅድም ላይ ፔመንት ሂስትሪ ላይ ሳሳያችሁ ባዶ ነበረ። አሁን ግን እንደምታዩት ፌብሩዋሪ 7 ላይ ሪኩዌስት ያደረኩትን ገንዘብ ምን እንደተደረገኝ ያሳያል። ስታተሱ ፔድ እንደተደረገ ያሳያል ማለት ነው። እንዲሁም ደግሞ አሁን ፔፓል ላይ እንደምታዩት እዚህ ጋር 19 ከ37 ሳንቲም ይላል። ይሄ ምን ማለት ነው? 15% ፊ ይወስዳሉ ያልኳችኋል አይደለ? እዚህ ጋር 21.81 ሳንቲም የነበረውን 15% ሲቆርጡ የገባልኝ ብር ነው 19 ከ37 ሳንቲም ማለት ነው። እዚህ ጋር አሁን እንደምታዩት ኢሜይሉ ላይ እዚህ ጋር ያው ፔመንት ኦፍ ዩኤስዲ 19 ከ37 ወደ ፔፓል ተልኳል እያለ ነው ማለት ነው። ስለዚህ ጋይስ በዚህ መልኩ ብራችሁን ደግሞ በፔፓል ላይ በመቀበል ማግኘት ትችላላችሁ ማለት ነው። ፔፓል ላይ ደግሞ የገባውን ገንዘብ እንዴት ነው ማግኘት የምንችለው የሚለውን ማወቅ ከፈለጋችሁ እዚሁ ከላይ ጋር ቪዲዮ አስቀምጥላችኋለሁ። እንዴት ከፔፓል ዊዝድሮ እንደሚደረግ፣ ፔፓል ላይ እንዴት ባንክ ሊንክ እንደሚደረግ እና የመሳሰሉ ነገሮችን ማየት ትችላላችሁ። ለአሁን ይዤላችሁ የቀረብኩት ቪዲዮ ይሄን ይመስላል። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። እንደተለመደው ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉ። ለሌላም ሰዎች ተዳርሶ ደግሞ ቪዲዮ እንዲረዳ ሌላም ሰው እንድታደርጉላለሁኝ። አመሰግናለሁ።